ፕሮቴስታንት እምነት ተከታይ ሆነችው ትክክል ናት። የምትመለከቱት ይሄ እኛ የወንጌል አማኞች የምናምንበት 66 መጽሐፍ ሲሆን ይሄ ደግሞ ወንድሞቻችን ኦርቶዶክሳውያን የሚያምኑበት 80 አሃዱ መጽሐፍ ቅዱስ ነው። ዛሬ ገላትያን ሳጠና አንድ ቃል አጣው በዚህኛው መጽሐፍ ላይ ለምን እንደሆነ አላውቅም። መታቁ ሰዎች መልሱልኝ። ለማንኛውም ገላትያ ምዕራፍ 5 ከ19 ጀምሮ እንደዚህ ይላል። የሥጋ ሥራ የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንን የሚመስል ነው ይላል የኛ መጽሐፍ ቅዱስ ላይ። የወንድሞቻችን መጽሐፍ ቅዱስ ላይ ደግሞ ሚለውን አብረን እንመልከት። የሥጋ ሥራ ይታወቃል፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ስራይ ማድረግ፣ መጣላት፣ ኩራት፣ የምንዝር ጌጥ፣ ቅናት፣ ቁጣ፣ ጥርጥር፣ ፉክክር፣ ምቀኝነት፣ መጋደል፣ ስካር ይህን የመሰለ ሁሉ ነው። ገላትያ ምዕራፍ 5 ቁጥር 26 ላይ ያለውን እንዲህ ይላል። የሥጋ ፍሬ የሆኑትን ማለት ነው። የሥጋ ሥራውም ይታወቃል፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ስራይ ማድረግ፣ መጣላት፣ ኩራት፣ የምንዝር ጌጥ፣ ቅናት፣ ቁጣ፣ ጥርጥር፣ ፉክክር፣ ምቀኝነት፣ መጋደል፣ ስካር ይህንንም የመሳሰሉ ነው ብለው በዚህ መጽሐፍ ቅዱስ ላይ ያለውን አቅርባለች። እህታችን የፕሮቴስታንት እምነት ተከታይ ሆነችው ትክክል ናት። እዚህ ላይ ስለወጣ ነው። ለዚህ ነው ብዙውን ጊዜ ይሄ መጽሐፍ ቅዱስ ችግር አለበት ያልነው። ለምን የውስጥ ባንዳዎች ቤተክርስቲያኒቷን በውስጥ ሆኖ የሚቦረብሩ የተለያየ የሥልጣን ኃላፊነት ላይ ተጠቅመው ቤተክርስቲያኒቷን ወደ አላስፈላጊ መንገድ እንድትሄድ የሚያደርጉ ስላሉ አውጥተውታል። መጽሐፍ ቅዱስን እየበረዙት ለትውልዱ እንዲጠፋ እያደረጉት ያሉት የኛ ቤት ውስጥ ያሉ የውስጥ ጠላቶች ናቸው። ለዚህ ማስረጃ አድርጋ እህታችን ያቀረበችው ትክክል ነው፣ እዚህ ላይ ወጥቷል። ነገር ግን እስቲ የቀደመውን ደግሞ እንመልከት። ገላትያ 5 ከቁጥር 19 ጀምሮ ያለውን የሥጋም ሥራ የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት። ይሄ ዘፋኝነት ለምን ከዚህ መጽሐፍ ቅዱስ ውስጥ ወጣ? ለምን ቤተክርስቲያን እንድትነቀፍ ተደረገ? ዘፋኝነት የሚለውን ቤተክርስቲያን ትደግፋለች ወይ? ለምንድን ነው? ማን ነው ያወጣው? ይሄ ሲወጣ ሊቃውንት ጉባኤ ለምን ዝም አለ? ቅዱስ ሲኖዶስ ለምን ዝም አለ? ጠቅላይ ቤተ ክህነት ለምን ዝም አለ? ትክክል አይደለም ተጠንቀቁ ለምን አልተባለም? ስለዚህ አሁንም ቤት ጸርቶ ነውና ግቢ የሚጸዳው ትክክለኛ የሆነው መጽሐፍ ቅዱስ ተዘጋጅቶ ለትውልዱ መቅረብ መቻል አለበት። ማንም እንዴት እየተነሳ መጽሐፍ ቅዱስን እንደፈለገው ሊተረጉመው የፈለገውን ቃል ሊያስገባ የፈለገውን ቃል ሊያስወጣ አይገባም። ሁለቱም ላይ ይሄው እዚህ ላይ የለም እዚህ ላይ አለ። ለምን? ችግሩ ያለው እኛ ቤት ነው፣ ነቃፊዎቹ ጋር አይደለም። እኛ ቤት ነው ያለው ችግሩ። ማስተካከል ሲገባ ማረም ሲገባ ከመጀመሪያውኑ ጀምሮ ትክክለኛዋን መጽሐፍ ቅዱስ ኦርቶዶክሳዊቷን መጽሐፍ ቅዱስ ለሕዝብ ማዳረስ ሲገባ ስለ ገንዘብ ተብሎ ስለ ጥቅም ተብሎ ስለ ትውልዱ መጥፋት ስለማይገደል ትውልዱ ቢጠፋ 8 ሚሊዮን 10 ሚሊዮን ቢጠፋ ምንም የማይመስለን እኛ ሆዳችን ይሙላ ደረታችን ይቅላ አበላችን አይጓደል መኪናችን ያማረ ቤታችን ያማረ ጮማ እየቆረጥን ጠጅ እየጨለጥን ውስኪ እየተራጨን እንኑር እንጂ ወንጌል ቢጠፋ ባይጠፋ ለኛ ምናችን ነው? ጉባኤ ሲቀዘቀዝ የማይቆጨን የማይገደል ትውልዱ እንዲጠፋ ትውልዱ እንዲበላሽ ትውልዱ መስመር እንዲሰጥ ስለ ህንፃ ግንባታ እንጂ ስለ ትውልድ ግንባታ ማናስብ ነገን ማናስብ ሐሳብ እንዲሰጥ የማይቀበል ውዳሴ ብቻ የሚፈልግ ወቀሳ ከሰሳ ምክር የማይፈልግ ከኛ በላይ ላሳር የሚሉ በእንደነሱ አይነት ሰዎች ቤተክርስቲያኒቷ እንደበሶ ትበጠበጣለች፣ እንደነው መርከብ ትናወጣለች። መስተካከል አለበት። ስራችሁ ነው፣ ውዴታ ሳይሆን ግዴታችሁ ነው። የተቀመጣችሁበት ወንበር ኃላፊነት ህዝብን የሚያስተዳድራችሁ መቀነቱን ፈቶ በሚሰጣችሁ ገንዘብ ነው። ለምን ወጣ? ዘፋኝነት የሚለው ለምን ወጣ ከዚህ ውስጥ?